በዛምቢያ ምስራቃዊ ክፍል የሚገኘውን የደቡብ ሉዋንጓ ብሔራዊ ፓርክን ሕይወት የሚሰጠው ሀገር አቋራጩ የሉዋንጓ ወንዝ የተረታ ይመስላል። ፀሐይ ከህዋ ዙፋኗ ላይ ተቀምጣ የሉዋንጓን ምድር በነበልባል እሳት እየፈጀችው ነው። ተኢሚላትም ዝናብ ከመጣ 6 ወራት አልፈዋል። ብዙ ኃላፊነት የሚጠብቀው ታላቁ የሉዋንጓ ወንዝ ከታች በተቃጠለው መሬት እየተመጠጠ ከላይ በሐሩር እየተነነ ከስቶ ተመናምኖ ሊጠፋ ተቃርቧል። ሳር ቅጠሉ ወፍ አራዊቱ የውሃ ያለህ እያለ ነው። ከወንዙ ዳርቻ 20 አባላት ያለው የእንሴፉ መንጋ ይገኛል። ከ20ዎቹ አንበሶች መካከል 6ቱ ከሁለት እናቶች የተወለዱ የወራት ዕድሜ ያላቸው ደቦሎች ሲሆኑ 6ቱ ደቦሎች የተለያየ ባህሪን፣ የተለያየ ጥንካሬን፣ የተለያየ ወኔና የተለያየ የጽናት ልክን ይዘው ነው ምድርን የተቀላቀሉት። ከ6ቱ ደቦሎች መካከል በቅድሚያ የተወለዱት 2 መንታ ወንድና ሴት ሲሆኑ የተቀሩት 4ቱ ደግሞ ከ2 ሳምንታት በኋላ የተወለዱ ወንዶች ናቸው። የ2 ሳምንት ልዩነትም ዕድሜ ሆና መንታዎቹ በተቀሩት 4 ወንድሞቻቸው ላይ መጠነኛ የበላይነትን ተቀዳጅተዋል። 5ቱ ደቦሎች ድንቡሽቡሽ ብለው በልጅነት ለዛቸው ከወዲህ ወዲያ እየተሯሯጡ ሲጫወቱ ተመልካችን ይማርካሉ። ሚስፊት የሚል መጠሪያ የተሰጠው ደቦል ግን የመጣበት ዓለም ግራ ያጋባው የገዛ ወንድሞቹ ለጨዋታ ሲቀርቡት የሚደነብር ድንጉጥ አካሉ የኮሰመነ ላይን የማይሞላ አሳዛኝ ደቦል ነው። ሚስፊት አቅም ስለሌለው ይሁን በግለኛ ተፈጥሮ አይታወቅም። ዙሪያውን እየተመለከተ ከመወዛገብ በቀር ከወንድሞቹ ጋር ሲጫወት አይታይም። እናት አባቱን ብዙ አይቀርቡትም። ሕይወት ለአንበሳ ደቦሎች ፈታኝ ናት። ከ10 ደቦሎች 9ኙ ራሳቸውን የመከላከል አቅም ላይ ሳይደርሱ ይሞታሉ። በዱር ውስጥ ስጋ የሚበላው አዳኙም ሳር የሚበላው ታዳኙም እንስሳ ለአንበሳ ደቦሎች ምንም ርህራሄ አያሳይም። ደቦሎቹ በአባቶቻቸው ካልተጠበቁ፣ በእናቶቻቸው ካልተመገቡ ሳያብቡ መቀጠፋቸው ነው። ቀናት አለፉ። ከኩዮቹ ጋር ታግሎ ለመጫወት አቅሙን ያጣው ትንሹ ሚስፊት ወደ አባቶቹ ሄደ። አባቶቹ ሊያጫውቱት ፈቃደኛ ባለመሆናቸው ጡት ፍለጋ ወደ እናቱ ተመለሰ። ወዳጅ ማፍራት ክፉኛ ያማረው ሚስፊት ወደ መንጋው ታዳጊዎች አቀና። ታዳጊዎቹ ከዚህ ጥፋ የሚል ድምጸት የያዘ ማጉረምረምን አጉረመረሙበት። ዞሮ ዞሮ ወደ መጨረሻ መዳረሻው ወደ እናቱ ተመለሰ። እናት አለም ብሎ ኳትኖ ወደ ጉያዋ የሚመለስባት እናቱም ከቅርብ ጊዜ ወዲህ ፊት ትነሳው ጀምራለች። ደቦሎቹ 3 ወር ስለሆናቸው ከጡት በተጓዳኝ ስጋ ለመንጨት ሲታገሉ ይታያሉ። ከአጥንት ጋር የጀመሩት ትግል ግን ይበልጥ አድክሞና ስርቦ ወደ እናታቸው ጡት ይሰዳቸዋል። ጡት ለመያዝ የሚያደርጉት የእርስ በርስ ትግል ብርቱ በመሆኑ ደቃቃው ሚስፊት ተፎካካሪ ሆኖ መቅረብ ተስኖት ለገዛ እናቱ ጡት ባዕድ ሆኗል። ደቦሎቹ እናታቸው በቃኝ ብላ እስክትነሳ ድረስ ተሻምተው ጠቡ። ታዳጊው ከታዳጊው ደቦል ከደቦሉ ትግል ገጠመ። አካላቸውን ለአደንና ለፍልሚያ ማዳበር የሚጀምሩት በአፍላ ዕድሜያቸው ነው። ሚስፊት ከዘመድ አዝማድ መሃል ወዳጅ ፍለጋ ደጅ መጥናቱ ሳያደክመው አልቀረም። በጎኑ ተጋድሞ አንገቱን ወደ ሰማይ አቅንቶ ሰማዩን እየተመለከተ በዛው ጭልጥ ያለ እንቅልፍ ወሰደው። ጊዜው ድርቅ በመሆኑ መንጋው ከቦታ ቦታ እየተንቀሳቀሰ ምግብ መፈለግ ግድ ይለዋል። ሚስፊት በእንቅልፍ ዓለም ሲናኝ መንጋው ምግብ ፍለጋ ተነስቶ ተሰደደ። ሚስፊት ልክ ደማቸውን ያልያዘ ወገናቸው እንዳልሆነ ሁሉ አንዳቸውም ቀርቦ ከእንቅልፉ ሳያነቁት ጥለውት ተጓዙ። ፀሐይ ልትጠልቅ ዘቀዘቀች። ወፎች ከማደሪያ ጎጇቸው ሆነው የምሽት ዝማሪያቸውን ያሰማሉ። ሚስፊት ከእንቅልፉ ሲባንን ራሱን ብቻውን አገኘው። ወዲም ወዲያም ቢዞር የመንጋው አባላት አይታዩም። የሚስፊት ትንሽ ልብ በፍርሃት ራደች። ደመነፍሳዊ አቅጣጫን እየተከተለ በትንንሽ እግሮቹ ድክ ድክ እያለ በረረ። የአንበሶቹን ከስፍራው መሄድ ተከትሎ ጭሮ አዳሪውም ግጦ አዳሪውም ነጥቆ አዳሪውም ከመሸገበት ወጥቶ በነጻነት እየተንቀሳቀሰ ነው። አራዊቱ የጠፋውን ደቦል በግርምት ያስተውሉታል። ሚስፊት እናቱን ፍለጋ በዱር ውስጥ ብቻውን ዳከረ። ተጣራ ሳያቋርጥ ተጣራ። አቤት ባይ ግን ጠፋ። ጊዜው እየከፋ ሄደ። ጀንበር ለነገ ቀጠሮ ይዛ ወደ ማደሪያዋ ሰመጠች። ከፀሐይ ጨረር በረግረግ ተሸሽገው የነበሩ ጉማሬዎች ጭቃቸውን እያራገፉ ተነሱ። ጅቦች በአካባቢው ብቅ አሉ። ሚስፊት የእናት አንጀት የሌላት እናቱ ጥሪዬን ሰምታ ትመጣለች ብሎ መጮሁን ተያይዞታል። በውድቅት ጨለማ መጮህ ሞትን መጥራት መሆኑን ለመገንዘብ ገና አልደረሰም። ትንሹ ሚስፊት በጨለማ ውስጥ ሲኳትን በድንገት አንድ ግዙፍ ጉማሬ ከፊቱ ተጋረጠበት። ሚስፊት አልተሸበረም፣ አልደነገጠምም። ቀስ ብሎ መሬት በመያዝ ተቀመጠ። ጉማሬውም ግደል የሚለውን ሴጣኑን በውስጡ ሳይገድሉ አልቀረም። ረዳት አልባውን ደቦል የመጉዳት ዝንባሌ አላሳየም። ማን ያውቃል ጉማሬው በስፍራው የተከሰተው ለደቦሉ ጋሻ ለመሆን እንደሆነስ?
ጉማሬዎች ከአዳኝ እንስሳት ባልተናነሰ ደም የሚያፈሱ ሳር ተመጋቢ ገዳይ መሆናቸው ይታወቃል። ይህም በጎጠኛ ተፈጥሯቸው ምክንያት ነው። ሚስፊት አውላላ ሜዳ ላይ ተቀምጦ አካባቢውን ይቃኛል። ቀን ከመንጋው ያቆራረጠው እንቅልፍ አሁን ደግሞ ከህይወት ሊያቆራርጠው ያዳፋው ጀምሯል። እሱን የመግደል ፍላጎቱ ያደረባቸው ግን ድፍረቱ የራቃቸው፣ እሱን የመግደል ፍላጎቱም አቅሙም ያላቸው ግን ደግሞ ያላስተዋሉት አውሬዎች በስፍራው አንዣበዋል። በድንገት ከአንዱ ጥግ አንድ ገዳይ ግስላ ብቅ አለ። ግስላው እድሉን ማመን አቃተው። ከሚስፊት 20 ሜትር የማይሞላ ርቀት ላይ ተሰይሞ ለጥቃት እያኮበኮበ ነው። ሚስፊት በተአምር ክንፍ አውጥቶ ካልበረረ በቀር ከግስላው ሊያመልጥ አይችልም። ግስላው ወደ ሚስፊት ሊወረወር ሲል የቀድሞ ጉማሬ ጣልቃ ገባ። ጉማሬው እስኪ ወንድ ከሆንክ እኔን ሞክረኝ የሚል ይመስላል። ግስላው ውጥኑ ከሽፎ ከስፍራው ተሰደደ። እናቱን ማጣት ረፍት የነሳው ሚስፊት ተነስቶ ፍለጋውን ቀጠለ። በስተመጨረሻ ሚስፊት ለአደን የወጡ የመንጋው ታዳጊዎች ጋር ሲንደፋደፍ ደረሰ። የእናቱ በስፍራው አለመኖር መልካም አጋጣሚ ሆነላቸው። ታዳጊዎች ሚስፊትን እየተቀባበሉ እንደ ኳስ ያነጥሩት ይጀምራሉ። የመዳፋቸውን ያህል የማይገዝፈው ደቦል ከግራ ወደ ቀኝ እያላጉ በነፍስ ስጋው ተጫወቱበት። አንገቱን ሰብረው ለመግደል አንድ ወኔ የጎደላቸው ይመስላል። ጉዞውና ዱላው ያደከመው ሚስፊት ወተት ሊምግጡት የወንዶቹ ገላ ላይ መፈለግ ያዘ። የታዳጊዎቹ ጭካኔ እያየለ ሄደ። ጥቃቅን እግሮቹ ችለው መቆም እስኪሳናቸው ድረስ አንከባለሉት። በእንግልት ብዛት ይችን ዓለም ሊሰናበት ጥቂት ሲቀረው እናቱ ደረሰች። 2 ጊዜ ከሞት አፋፍ ተመለሰ። በእርግጥ ሚስፊት እድለኛም እድለ ቢስም ነው። ጎህ ቀደደ። ደቦሎቹ እንደወትሮ በጨዋታ ተጠምደዋል። ሚስፊት ግን ያሳለፈው ሌሊት ያለፈው መከራ ጥቁር ጥላ ጥልቶበታል። ወትሮንም የኮሰሰ ሰውነቱ ይበልጥ ሳስቷል። ሲራመድ ያነክሳል። መቆም ቸግሮት አሁንም ይወድቃል። ወንድም እህቶቹ ከነመፈጠሩ ረሱት። እያዩት እንዳላየ ያልፉታል። የወለደችውም እናቱ ህልውናውን ልትክድ ዝግጅት ጀምራለች። ሲቀርባት በቁጣ እያጉረመረመች ስል ጥርሶቿን ታሳየዋለች። ከእህት ወንድሞቹ ጋር ተቀላቅሎ ተፈጥሯዊ መብቱን ጡት ሲጠይቅ በቁጣ ተነስታ ትሄዳለች። ሚስፊት ገለል ሲል ደግሞ እናት በጀርባዋ ተንጋላ ለተቀሩት ደቦሎች ያለ ስስት ወተቷን ተሰጣቸዋለች። ሚስፊት ያለፈውን ረስቶ በጉጉት ተሞልቶ ቀርቦ አፉን ሲከፍት ተፈናጥራ ትነሳለች። ምን አጥፍቶ መጥባት ተከለከለ? ምን በድሎ ተወገዘ? ምን ይሉት ፍርድ ነው የገዛ ልጅን በቆሙ ለመቅበር ጉድጓድ መማስ? ምን ይሉት ብይን ነው የወለዱትን በረሃብ መቅጣት በጥም መጉዳት? የእህል ውሃ ጉዳይ ነውና መንጋው ተነስቶ መንገድ ቀጠለ። አይዞህ ባያስታዋሽ ያጣው ሚስፊት ረሃብ ጥማቱን ተቋቁሞ ከመንጋው እኩል መራመድ አልቻለም። ዳግም በምድረ በዳ ብቻውን ቀረ። የፀሐይዋ ንዳድ አይሏል። ዱሩ ተቃጥሎ የከሰመ ይመስላል። ሚስፊት ከረዥም ጉዞ በኋላ ሲውተረተር መንጋው ላይ ደረሰ። እንኳን ደህና መጣህ ያለው ግን አልነበረም። ከሱም የሸሹ ይመስል ሚስፊት ሲደርስ አንበሶቹ ካረፉበት ተነስተው መጓዝ ቀጠሉ። የሚስፊት የቀረች ጉልበቱን ሀሩሩ አሟጦ ወሰዳት። ሁኔታው እየከፋ ሄደ። ማንከሱ ባሰ። ትንንሽ እግሮቹ ተስለመለሙ። ረሃብ ሆዶን ተሻግሮ አናቱ ሊወጣ አጥወለወለው። ኃይሉ ጥሎት ተሰደደ። ልክ እንደ ሰከረ ሰው ሚዛኑን ስቶ ወደ ጎን ነጎደ። ግን አልተበገረም። የዛለ አካሉን አስገድዶ ባለ በሌለ ኃይል ወደፊት መራመዱን ቀጠለ። መከራውን ብቻ ሳይሆን መቻሉንም ሰጥቶታል። ብርታቱንም ችሮታል። ምናልባትም እህት ወንድሞቹ እሱ ላይ የተጫነ የመከራ ቀንበር ጫንቃቸው ላይ ቢያርፍ ተጨፍልቀው ፍግም ባሉ ነበር። ሚስፊት ከልቡ ጀግና ነው፣ ከልቡ አንበሳ። እንደ ሚስፊት አይነት ብርቱ ትንሽዬ ፍጡር ምድር ከዚህ ቀደምም ወደፊትም አይቷን እንጃ። ሚስፊት እየወደቀ እየተነሳ አፈር እየቃመ መንጋው ላይ ደረሰ። እናቱ በጎኑ ተኝታ እህት ወንድሞቹን ስታጠባ ነበር የደረሰው። ጡት በማግኘት ተስፋ እያነከሰ ተጠጋ። እንደተለመደው ተነስታ ዞር አለች። እንድታጠባው በሚያባብሉ ምስኪን አይኖቹ ተማጸናት። ልቧ ግን ሊለዝብ አልቻለም። እናት አንበሶች ከልጆቻቸው መካከል የታመመ የደከመና ወደፊት መራመድ አይችልም ብለው ተስፋ የቆረጡበትን ልጅ ችላ ብለው ትኩረታቸውን ተስፋ ወዳላቸው ልጆች የሚያዞሩበት አንዳንድ አጋጣሚዎች እንዳሉ ተመራማሪዎች ገልጸዋል። ሚስፊት እናቴ የነፈገችኝን ጡት ከአክስቴ ካገኘው ብሎ ወደ እናቱ እህት ቀረበ። ተከለከለ። ከእናትና አክስቱ መካከል ተቀምጦ እህት ወንድሞቹ ሲጠቡ ማየት ብቻ ሆነ ስራው። የእናቱ ጡት በአይኑ ላይ እየሄደ የወተቱ ቃና አፍንጫውን እያወደው ሆዱን እያጮኸው ከእናቱ ልብ ላይ ወድቆ ከቅፏ ላይ በግፍ ወርዶ ከረሃብ እሳት ተማግዶ አቤት እንዳይል ታግዶ በፍጹም ትካዜ ከመሃል ተቀምጦ አለለ። የልቡ ሐዘን አሳዛኝ አይኖቹ ላይ ተገለጠ። አይኖቹ የመገፋትን መራራው ሀዘሉ።
መንጋው ውሃ ለመጠጣት ተነስቶ ወደ ወንዝ ወረደ። በረሃብ የዛለው ሚስፊት መዳከሙ ባሰ። አዙሪት ያዘው። ወደ ወንዙ መውረጃ መንገድ አንስቶ ቀጥታ ወደ ኮረብታው አፋፍ አመራ። ኮረብታው አፋፍ ላይ ቆሞ መንጋው ከስር ውሃ ሲጠጣ ይታየዋል። እንደ መድረቅ ያለው ወንዝ የተዘናጉ ጠጪዎችን ለማደን ባደፈጡ አዞዎች ተሞልቷል። እህት ወንድሞቹ ጠግበው ሲጫወቱ እሱን አንጀቱን ረሃብ እየሰበቀ በጠኔ ተጫወተበት። ሚስፊት ከዚህ በላይ ሊታገስ አልቻለም። ኮረብታውን ቁልቁል ተያያዘው። መጥቶ አንድ አስቸጋሪ ቦታ ላይ ተቸነከረ። ከታች አዞ አድፍጦ ይጠብቀዋል። ወደ ላይም እንዳይወጣ ወደ ታችም እንዳይወርድ ሆነ። ካለበት ሆኖ ለሱ ግድ ለማይሰጣቸው ቤተሰቦቹ የድረሱልኝ ጥሪውን አሰማ። እናት አጣብቂኝ ውስጥ የገባውን ልጇን ስትመለከት ለመጀመሪያ ጊዜ አንጀቷ ራራ፣ አሳዘናት። አይኗ እያየ ልጇ ያዙ ሲሳይ ሊሆን መቃረቡ ልቧን አናወጠው። የወንዙን ጥግ ይዛ ወደ ልጇ በመጠጋት በአፏ አንስታ ከጭንቅ ገላገለችው። በጣም የነደደው ሚስፊት ተንደርድሮ ሄዶ ውሃው ላይ ተደፋ። ወንዙ እንደ እናቱ ወተት ውሃውን አልነፈገውም። በውሃው ኃይሉን አድሶ በልበ ሙሉነት ወደ እናቱ ሄደ። አልተከለከለም። ለቀናት የረሳውን የወተት ጣዕም አጣጣመ። የአንጀቱ እሳት በረደ። መንጋው ወደ ቀጣይ መዳረሻው ተንቀሳቀሰ። ለቅጽበት የጠባው ወተትም ሆነ የተጎነጨው ውሃ በቀናት መከራ ለደቀቀው የሚስፊት አካል በቂ አልነበረም። መንጋው ጥሎት ሄደ። በልቡ ጭል ብላ የነበረችው የተስፋ ብርሃን ተዳፈነች። በድንገት ግን የሚስፊትን ተስፋ አዳፍኖት የነበረው ጽልመት በተስፋ ወጋገን ተገፈፈ። ርቀው ከሄዱት ቤተሰቦቹ መካከል አንዱ ያለ ኃጢአቱ መቀመቅ እንዲወርድ የተፈረደበት ወንድሙ ትዝ አለው። ዞሮ ከኋላ የቀረውን ሚስፊት ተመለከተ። ወንድሜን ጥዬ ለመሄድ እግሬን አላነሳም ብሎ ሚስፊትን ቆሞ መጠበቅ ያዘ። የቆመው እንደ ቦል ተከተለው። ሁሉም ተራ በተራ ቆሙ። ሚስፊት ቆመው ሲጠብቁት ሲመለከት ማመን ተሳነው። ለአፍታ ተደናግጦ ቆመ። ጥለውት ሲሄዱ እንጂ ቆመው ሲጠብቁት አያስታውስም። ሚስፊት በቀላሉ ለሞት እጅ የማይሰጥ መንፈሰ ጠንካራ ጽኑ መሆኑ የመንጋውን ክብር እንዲያገኝ ያስቻለው ይመስላል።